እንዴት ናችሁ? እንደምን ሰነበታችሁ? ይህ እንግዲህ ዛሬ በሳውዝ አፍሪካ ጆሃንስበርግ የሚሸጥ መኪና ነው። ብራንድ የሆነ መኪና ነው። እንግዲህ ለእይታ እየቀረበ ነው። 2025 ሞዴል የሆኑ መኪናዎች ናቸው። እንግዲህ እዩ ሳውዝ አፍሪካ እንዴት እንደሆነ እንዴት እንደምታምር እግዚአብሔርን እዩ። በእናት በቃ እንደዚህ ነው መኪናዎች ሲሸጡ እንደዚህ ናቸው። የሚታዩበት ቦታ ይወጣሉ። ብራንድ ኒው መኪናዎች ይወጣሉ። ደስ የሚሉ መኪናዎች አሉ። ይወት እዚህ ጋር ደግሞ ይዩት እንዴት አባቱ እንደሚያምር ጥርጥር ያለ መኪና፣ እብድ ያለ መኪና፣ ደስ የሚል መኪና ይዩት። እንግዲህ ዋጋውን የሚቆመጥጠው ዋጋው ይቆመጥጣል። ግን በቃ ዜሮ መኪና፣ ስታንዳርዱን የጠበቀ መኪና፣ ምርጥ መኪና፣ ደስ የሚል መኪና ይዩት። ይሄ እንግዲህ ለእይታ የቀረቡ መኪናዎች ናቸው። ሳውዝ አፍሪካ ጆሃንስበርግ ላይ እንግዲህ በኢስቲጌት ውስጥ የቀረቡ መኪናዎች ናቸው። አንዳንድ ጊዜ እንደዚህ ያቀርባሉ። አሪፍ መኪናዎች፣ ለጨረታ የሚቀርቡ መኪናዎች ምናምን ይቀርባሉ። እንደምታያቸው ናቸው። በጣም የሚያማምሩ መኪናዎች ናቸው። ይሁት ይህን ፈራስ ይሁት በእናታችሁ ደስ ማለት ገርማል እኮ እብድ ያለ መኪና በስማ። ቆይ ደግሞ አንድ ደግሞ ላሳያችሁ። ለሴቶች የምትሆን መኪና እችት ጽድት ያሉ መኪናዎች፣ በቃ ጽድት ያሉ ብራንዳቸውን የጠበቁ መኪናዎች ናቸው። ለእይታ የቀረቡ መኪናዎች ናቸው። እነዚህ ጨረታ ሳይሆን ለእይታ ነው። 2025 ሞዴል መኪናዎች ናቸው። በጣም የሚያማምሩ መኪናዎች ናቸው። ይሄ በቃ ለሴቶች የቤት መኪና ናት። በጣም የምታምር መኪና እንዴት እንደምታምር ያት እቺን ነበረ ገብርኤል ማስሮጥ እቺን ነበር። ያው እንደምታዩት ምንም የሚገርም ነገር አይደለም። ግን ሳውዝ አፍሪካ ምን ያህል በቃ በአፍሪካ ምን ያህል እንደራቀን በቃ እነዚህ ለጨረታ ዝም ብሎ ለታይታ የሚቀርቡ ናቸው። ስትሄዱ ደግሞ እዛ ሱቃቸው መኪና ይሄ ማሳያ ቦታ ተከራይተው ነው። የሚገርማችሁ ነገር ይህን ጎረምሳ መኪና ይኸው በእናት ፕራይሱን ላሳያችሁ። እዩት 276,000 ብር ቀረጥ፣ ታክስ፣ ቫት ምናምን ኤቭሪቲንግ ያለቀለት ኢንክሉድ በሁሉም ነገር ማለት ነው። ይህን ምርጥ መኪና በ276,000 ብር ሳውዝ አፍሪካ ውስጥ እብድ የሆነ መኪና በቃ ፈረሱ ጉልበቱ የሚገርም መኪና ነው። እንድታያት ነው። እኔ ካየሁት መንገድ ላይ አንዳንድ ጊዜ ሾፒንግ ስወጣ የማያቸው ነገሮች ናቸው። ግን በቃ እንዲገርም ጽድት ያለ መኪና እቃ ትጭኑበታላችሁ፣ እቃ ይጫንበታል፣ ሰውም ይጭናል። ጸዳ ያለ መኪና አንዳንድ ጊዜ በቃ መኖር እንደዚህ ነው በእውነት። ሰው መቶ ፎቶ ይነሳል ምናምን ነገር አብሮት ማለት ነው። ሰው መኪና ምናምን እንደዚህ ያህል ከዛ ኔጎሼት ማድረግ ሲፈልግ አለ ቦታ ኔጎሼት ያደርጋል። እዛ ጋር እንደምታዩት ቴብሉ ላይ ማለት ነው። ቴብሉ ላይ ሰው ኔጎሼት ያደርጋል። በዚህ ያህል ምናምን
ብሎ ይነጋገራል። በጣም በቃ የሚገርም ሀገር ሁሉ ነገር ጽድት ያለበት ሀገር እግዚአብሔርን ይሁት በእናታችሁ ይሁ ይህን ጎምላላ መኪና በእናታችሁ ይሁት ይሁላችሁ ውስጡ ይሁት እኔ በጣም መኪና ወዳለሁ። በጣም ነው የምወደው መኪና። በጣም ነው የምወደው መኪና። ስወድ በቃ እንደዚህ ነው ማየት ፈልጋለሁ። ደስ ይለኛል ሳየው። ይሄ በቃ ዝም ብሎ የሚሮጥ መኪና ነው። ነዳጅ ሰጣት ስታደርገው ትንሽ እያለ እያበደ እየጮህ የሚነዳ መኪና ነው። ይሁት ብቻ ይኸው ያው ኔጎሼት ስታደርጉ እንደዚህ ነው ኔጎሼት ስታደርጉ ስትነጋገሩ። ኤኒዌይ ለዛሬ ይበቃችኋል። መልካም ጊዜ